ገብርኤል መልአክ ወእግዝእቴ ማርያም ሰላም ለኪ ድንግል ወዲናኪ ወድንግል ሴት እግዚአብሔር ጸባኦት ሰላም ለኪ ወረብተ አንቲ ኢማኑስ ወሩክ ከከስኪ ተከስኪ ሲተውን ተዘጋጀ ምስኪ ሰዓሊ ወጸልይ ለነ ምሕረተ ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ወእግዚእ ኢየሱስ ክርስቶስ ሰማያት ያሰረ ያለት ያወጣ ቅዱስ ልቀ መሰራት ያት እግዚአብሔር ፍታ አረፋ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ቀዳሚት ሰንበት በክብር ትቀድማለችና አንድም በዕለተ ሰንበት አይሁድ የሚል አብነት ይገኛል። አሁን እነርሱ የሚያከብሩ እኛ የማናከብር ሆኖ አይደለም፣ አከባበሩ የየቅል ቢሆን እንጂ እነርሱ ሲያከብሩ ከተቀመጡ ሳይነሱ ከዘረጉ ሳያጥፉ የታመመ ሳይጠይቁ የሞተ ሳይቀብሩ ነው። እኛ ግን የታመመ ጠይቀን የሞተ ቀብረን ነውና። በዚህም ዕለት እመቤታችን ትመጣለች። የብርሃን ድባብ ይዘረጋል፣ የብርሃን ምንጣፍ ይነጠፋል። ከዚያ ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም ትለዋለች። እርሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ክርክር አልቋልና ባርክኒ ይላታል። በረከተ ወልድየ ወአቡሁ ወመንፈስ ቅዱስ ይህድር በላዕሌከ ትለዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ በቀዳሚት ውዳሴ ዘቀዳሚት ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ቀዳሚት ሰንበት ይላል። አንድ ነው፣ ቃለ ጸሐፊ ነው። እርሱ ግን ንጽሕት ወብሬት ብሎ ይጀምራል። በዕለተ ቀዳሚት የሚነበብ የሚጸለይ የሚተረጎም የእመቤታችን ምስጋና ይህ ነው። ንጽሕት ነሽ ብሬትም ነሽ ወቅድስት በኩሉ በአፋ በውስጥ ንጽሕት ነሽ። በአፋ በውስጥ ንጽሕት ነሽ። እርሷ የምትለወጥ ሆኖ አይደለም፣ እርሱ እየቀደመ እየበቃ ማየቱን መናገር ነው። እንታቀፈቶ ለእግዚእ በረሃ ጌታን በመሃል እጅሽ የያዝሽው ሕፃናትን አናት ይወርዳቸዋልና ብለው በመሃል እጅ እንዲይዟቸው ጌታን በክንዶችሽ ያዝሽው። ወኩሉ ፍጥረት ይትፌስሑ ምስሌሃ ፍጥረት ሁሉ ከአንቺ ጋር እንዳንቺ ደስ ይላቸዋል። እንዘ ይጸርሁ ወይብሉ እንዲህ እያሉ ሰአሊ ለነ ቅድስት ፍጥረት ሁሉ ከአንቺ ጋር እንዳንቺ ደስ ይላቸዋል። እንዲህ እያሉ ሰአሊ ለነ ቅድስት እያሉ ቅድስት ሆይ ለምኝልን። ይህንን አባ ቅዱስ ኤፍሬም ተናግሮታል። አንድም በሀገራቸው የለም ብሎ ቅዱስ ያሬድ ለዜማ መክፈያ ይሆነኛል ብሎ ደርሶታል፣ ተናግሮታል። ቅድስት አለ ንጽሕት፣ ጽንዕት፣ ክብርት ልዩ ሲል ነው። ንጽሕትም አለ ሌሎች ቢነጹ ከነቢብ ከገቢር ነው፣ ከሐልዮ አይነጹም። እርሷ ግን ከነቢብ ከገቢር ከሐልዮ ንጽሕት ናትና። ወይ ረኩሰት በምንትኒ እምዘፈጠራ ድንግል በዲናሃ ወድንግል በሥጋሃ እንዲል። ጽኔትም አለ ሌሎች ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አለባቸው። እርሷ ግን ቅድመ ጸኒስ፣ ጊዜ ጸኒስ፣ ድህረ ጸኒስ ጽኔት ናትና። ክብርትም አለ ሌሎች ብናከብራቸው ጻድቃን ሰማዕታትን ወለዱ ብለን ነው፣ እርሷም ግን ወላዲተ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና ድንግልናን ከእናትነት ጋር አስተባባሪ የምትገኝ ከእመቤታችን በቀር ሌላ አትገኝምና። አልፋው አነው ያሉ እንደሆነ ለምኝልን፣ አይኖ አነው ያሉ እንደሆነ ሳይብን አሳድሪብን። ልመናስ እንኳን በእመቤታችን በበቁ አባቶችም የለባቸውም፣ ገና ካፋቸው ሲወጣ ይደረግላቸዋል እንጂ። አንድም በቀደመ ልመናዋ የምታስምር ስለሆነ እንዲህ አለ። ተፈሥሒ ኦ ምልዕተ ጸጋ ምልዕተ ጸጋ ምልዕተ ክብር ሆይ ተፈሥሒ ደስ ይበልሽ። ተፈሥሒ እስመ ረከብኪ ሞገሰ ተፈሥሒ እግዚአብሔር ምስሌኪ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ጋር አንድ ባህሪ ቢሆን ባለሟልነትን አግኝተሻልና ተፈሥሒ ደስ ይበልሽ። ናስተበጽሕ በየኪ ኦ ግርምት ድንግል ግርምት ድንግል ሆይ ክብርሽን ገናንነትሽን እጹብ እጹብ እያል እናመሰግናለን። ግርምትነቷ በአሕዛብ በመናፍቃን በአጋንንት ዘንድ ነው። አንድም ግርምት አላት መወደድ
በደቂቀ አዳም ባለሟልነት በሥላሴ ዘንድ መፈራት በአጋንንት በመናፍቃን በአይሁድ ዘንድ ነው። ወንፌኑ ለኪ ፍስሐ ምስለ ገብርኤል መልአክ እንደ መልአኩ እንደ ቅዱስ ገብርኤል ምስጋና እናቀርብልሻለን አለ። ምስጋናውን ፍስሐ አለው። ተፈሥሒ 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 እያለ ነውና እስመ ፍሬ ከርስኪ ኮነ መድኃኒተ ዘመድኅነ የማኅፀንሽ ፍሬ ኢየሱስ ክርስቶስ የባህርያችን ድነት ሆነ። አንድም የማኅፀንሽ ፍሬ ኢየሱስ ክርስቶስ የባህርያችን ድነት ሆነ። ወአቅረበነ ኀበ እግዚአብሔር አቡሁ ወደ እግዚአብሔር አብ አቀረበን። አንድም ከአባቱ ጋር አስታረቀን። ሰአሊ ለነ ቅድስት ከአባቱ ጋር ካስታረቀን ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለቦውን በልቦናችን ሳይብን አሳድሪብን። ከመከብካብ ዘልሆት ጥልቀት እንደ ሰርግ ቤት አደፍ ጉድፍ የሌለብሽ ሆነሽ ቢያገኝሽ መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ አድሮብሻልና ወኃይለ ልዑል ጸለለኪ ኃይለ ልዑል ወልድም ሥጋሽን ለብሷልና። አንድም መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ ከሦስቱ ግብራት ቢከለክልሽ ወኃይለ ልዑል ጸለለኪ ኃይለ ልዑል ወልድም ከሦስቱ ግብራት ቢከለክልሽ ወውእቱ ንጹሕ እምነ ሰለስቱ ግብራት ዘውእቶሙ ዘር ወሩካቤ ወሰስሮተ ድንግልና ለስሩዓን በእጓለ እመሕያው ወእሙራን ቦሙ እንዲህ ኦ ማርያም አማን ወለድኪ ቃለ ወልደ አብ ዘይነብር ለዓለም ለዘላለም ጸንቶ የሚኖር የአብ አካላዊ ቃልን በእውነት ወለድሽልን። መጽአ ወአዳነነ እምኃጢአት ከወዲህ ዓለም ወደዚህ ዓለም መጥቶ አንድም ሰው ሆኖ ከኃጢአታችን አዳነን። አንድም ከኃጢአታችን ፍዳ የሚያድነን ሰአሊ ለነ ቅድስት ሰው ሆኖ ከኃጢአታችን ፍዳ ካዳነን ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለቦውን በልቡናችን ሳይብን አሳድሪብን። አንቲ ውእቱ ዘመዘም ስመ ዳዊት ከዳዊት ስር የተገኘሽ ከዳዊት ስር የተገኘሽ አንቺ ነሽ። የባህርያችን መመኪያ ስር ወደ ላይም ወደ ታችም ያድጋል። ወደ ላይ ቢሉ እሴይ ወደ ታች ቢሉ ኢያቄም መገናኛው ዳዊት። ወለድኪ ለነ በሥጋ መድኃኒነ ኢየሱስ ክርስቶስ መድኃኒታችን ኢየሱስ ክርስቶስን በሥጋ ወለድሽልን። ዋህድ ቃል ዘእምአብ ዘእምቅድመ ዓለም ህድልው ቅድመ ዓለም የነበረ ከአብ አካል ዘእም አካል ባህሪ ዘእም ባህሪ የተወለደ ተቀዳሚ ተከታይ የሌለው የአብ አካላዊ ቃል አብአ ርእሶ ባህሪውን በሥጋ ቢሰውር ወነሣ እምኔኪ አርአያ ገጽ ከአንቺ የተገኘ የሰውን አርአያ ቢነሳ ጌታችን መድኃኒታችን ኢየሱስ ክርስቶስን ወልደሽልናልና። አንድም ቅድመ ዓለም ህብኡ የሚሆን ሀባ ርእሶ ባህሪውን በሥጋ ቢሰውር ወነሣ እምኔኪ አርአያ ገጽ ከአንቺ የተገኘ የሰውን አርአያ ቢነሳ ሀየሰ ወረሰ ከብረ ተለአለ ነግሰ መባልን ገንዘብ አደረገ። ሰአሊ ለነ ቅድስት ከአንቺ የተገኘ የሰውን አርአያ ቢነሳ ሀየሰ ወረሰ ከብረ ተለአለ ነግሰ መባልን ገንዘብ ካደረገ ልጅሽ ጽኔተ በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለቦውን በልቡናችን ሳይብን አሳድሪብን። ኮንኪ ዳግሚተ ሰማይ ዲበ ምድር ከምድር በላይ ያለች ሁለተኛ ሰማይ አንቺ ነሽ። አንድም ከምድር በላይ ያለች የጽርሐ አርያም ባልንጀራ ሆንሽ። ኦ ወላዲተ አምላክ ዘእንበለ ርኩስ አደፍ ጉድፍ ያላገኘሽ አምላክን የወለድሽ እመቤታችን ሰረቀ ለነ እምኔኪ ፀሐየ ጽድቅ ፀሐየ ጽድቅ ጌታ ከአንቺ ተወለደ። ወወለድኪዮ በከመ ትንቢተ ነቢያት ነቢያት ይወርዳል ይወለዳል ብለው እንደተናገሩት ዘእንበለ ዘር ወኢሙስና ዘር ምክንያት ሳይሆን መለወጥ ሳያገኝሽ ወለድሽው። ሰአሊ ለነ ቅድስት ዘር ምክንያት ሳይሆን መለወጥ ሳያገኝሽ ከወለድሽው ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለቦውን በልቦናችን ሳይብን አሳድሪብን። አንቲ ውእቱ ደብተራ እንተ
ከተለዩ የተለየሽ ከከበሩ የከበርሽ ደብተራ ድንኳን አንቺ ነሽ። ወስቴታ ታቦት በወርቅ ልቡስ እንኩለሄ ወስቴታ ጽላተ ኪዳን ሕግ የተጻፈባት ኪዳን ያለባት ሕጉን ኪዳን ይለዋል። ብትጠብቁት እጠብቃችኋለሁ ብሎ ተካሂዶበታልና። መሶበ ወርቅ እንተ መና ህቡ መና ያለበት የመሶበ ወርቅ ያለብሽ ዘውእቱ ወልደ እግዚአብሔር መጻዋ አደረ ሀበ ማርያም ድንግል ይኸውም ሰው ሆኖ በማኅፀንሽ ያደረው ወልደ እግዚአብሔር ነው አለ። ደብተራ የእመቤታችን ምሳሌ፣ ቅዱሳን የአራቱ ባህርያት፣ ቅድስት የነፍሷ፣ ታቦት የመንፈስ ቅዱስ፣ ጽላት የትስብእት፣ ቃሉ የመለኮት ምሳሌ። አንድም ደብተራ የእመቤታችን፣ ቅዱሳን የሥጋዋና የነፍሷ፣ ቅድስት የልቡናዋ፣ ታቦት የማኅፀኗ፣ ጽላት የትስብእት፣ ቃሉ የመለኮት ዘእንበለ ርኩስ ተሰብአ እምኔሃ ቃለ አብ አካላዊ ቃል ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። አለፍ ጉድፍ ሳያገኛት ወወለደቶ ውስተ ዓለም ለንጉሠ ስብሐት የክብርን ባለቤት በዚህ ዓለም ውስጥ ወለደችው። መጽአ ወአድኀነነ ከወዲህ ዓለም ወደዚህ ዓለም መጥቶ አንድም ሰው ሆኖ አዳነን። ትትፌሳህ ገነት እመበግዕ ነባቢ የነባቢ በግ የክርስቶስ እናቱ ገነት ደስ ይላታል። የነባቢያን አባግ አሉና ከዚያ ሲለይ በግ ነባቢ አለ። አንድም ሰባቱ አጽሐ መስቀልን የተናገረ ሲል ነው። አባ ስረይሎም ውስጥ በዘየአምሩ ይገብሩ ኤሎሄ ኤሎሄ ዮም ትሄሉ ምስሌ ውስተ ገነት ነዋ ወልድኪ ነያ እምከ ጸማይኩ አባ አምሐጽ ነፍሴ ውስተ እዴከ ወይቤ ተፈጸመ ኩሉ ብሎ የተናገረ ሲል በግ ነባቢ አለ። ወልደ አብ ዘእምነብር ለዓለም ለዘላለም ጸንቶ የሚኖር የአብ አካላዊ ቃል መጽአ ወአድኀነነ እምኃጢአት ከወዲህ ዓለም ወደዚህ ዓለም መጥቶ አንድም ሰው ሆኖ ከኃጢአታችን አዳነን። አንድም ከኃጢአታችን ፍዳ ያዳነን። ሰአሊ ለነ ቅድስት ሰው ሆኖ ከኃጢአታችን ፍዳ ካዳነን ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለቦውን በልቦናችን ሳይብን አሳድሪብን። ተሰመይኪ እመ ለክርስቶስ ንጉሥ እሞ ባለ በቀና ነበረ የንጉሥ ክርስቶስ እናቱን ተባልሽ። እምድኅረ ወለድኪ ኪያሁ ነበርኪ በድንግልና እርሱንም ከወለድሽው በኋላ ማኅተመ ድንግልናሽ ሳይለወጥ ኖረሻልና። በመንክር ምስጢር ወለድኪዮ ለአማኑኤል ድንቅ በሚያሰኝ ጥበብ አማኑኤልን ወለድሽው። አማኑኤል ማለት ሰው የሆነ አምላክ ማለት ነው። ወዝ ስም አብይ ጥቀ ወኢይደሉ ፈሊጦቶ እንዲህ ወበእንተዝ አቀበኪ እንበለ ሙስና ስለዚህ ነገር ባለመለወጥ አጸናሽ። ሰአሊ ለነ ቅድስት ባለመለወጥ ካጸናሽ ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለቦውን በልቦናችን ሳይብን አሳድሪብን። አንቲ ውእቱ ሰዋስው ዘርየ ያዕቆብ እግዚአብሔር ላዕሌሁ ምነው ይህንንማ በዕለተ ሰሉስ አንቲ ውእቱ ሰዋስው ዘርየ ያዕቆብ እምድር ዘይበጽእ እስከ ሰማይ ወመላእክተ እግዚአብሔር ያዕርጉ ወይወርዱ ውስቴታ ከምድር እስከ ሰማይ ተተክላ መላእክት ሲወጡባት ሲወርዱባት ያዕቆብ በፍኖተ ሎዛ ያያት የወርቅ መሰላል አንቺ ነሽ ብሎ ተናግሮት አልነበረምን ቢሉ እግዚአብሔር ላዕሌሁ ለማለት ደገመው። አንድም ራእዩን ያየው በዕለተ ቀዳሚት ነው። ራእዩ የተፈጸመው በዕለተ ሰሉስ ነው። ከዚህም አነሳ እስመ ጾቂ በከርስኪ ህቱም ዘይታወቅ እምኩለየ እርሱን ከመጽነስሽ አስቀድሞ እርሱንም ከጸነስሽ በኋላ እርሱን ከመውለድሽ አስቀድሞ እርሱንም ከወለድሽ በኋላ
በተፈቶ በማይታወቅ ማኅፀንሽ ችለሽዋልና። አንድም ሰው ከመሆኑ አስቀድሞ ሰውም ከሆነ በኋላ የማይመረመር እርሱን በተፈቶ በማይታወቅ ማኅፀንሽ ችለሽዋልና። ኮንቲ ለነ ሰአሊተ ኀበእግዚእነ ኢየሱስ ክርስቶስ ዘተሰብአ እምኔኪ በእንተ መድኃኒትነ። እኛን ስለማዳን ሰው ከሆነ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ አማልጅን አማላጅ ሆንሽን። ሰዋስው ያለውን ተረጎመው። ሰአሊ ለነ ቅድስት እንዲህ ካለው ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለቦውን በልቦናችን ሳይብን አሳድሪብን። ናሁ እግዚእ ወፃ እምኔኪ ኦ ቡርክት ጽንዕት ጽንዕት ሆይ ጌታ ካንቺ ተወለደ። እርሱን በመራዊ ከመሰለ ዘንድ እርሷን በጽር ይመስላታል። አንድም ጽንዕት ዘሚልክያስ እንዲላት ያድኅን ኩሎ ዓለመ ዘፈጠረ በበሳህሉ ወፃ በእበየ ሳህሉ ያድን በእበየ ሳህሉ ዘፈጠረ በእበየ ሳህሉ ብሎ ይገጥመዋል። ያድን በእበየ ሳህሉ በቸርነቱ ብዛት ያድን ዘንድ እስመ ቅንየትከ ወምልክናከ ይሬስየከ ትስብሐ ላዕለ ኩሉ እንዲል ዘፈጠረ በእበየ ሳህሉ በቸርነቱ ብዛት የፈጠረውን ወፍጥረተ ዓለም ያኤምር ሀበ አፍቅሮቱ ሰብአ እንዲል ንሰብሖ ወንወድሶ ስለ ጊዜው ስለ ዘላለማዊው ስለ ነፍስ ስለ ሥጋ ይደጋግመዋል። በውስጥ በአፋ በነፍስ በሥጋ እናመስግነው። አንድም በፍጹም ምስጋና እናመስግነው። እስመ ውእቱ ኄር ወመፍቀሬ ሰብ ቸር ሰውን ወዳጅ ነውና ሰው የሚወደው ሰውን የሚወድ። ሰአሊ ለነ ቅድስት ቸር ሰውን ወዳጅ ከሆነ ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለቦውን በልቦናችን ሳይብን አሳድሪብን። ተፈሥሒ ወምልዕተ ጸጋ ድንግል ዘእንበለርክስ አደፍ ጉድፍ የሌለብሽ ድንግል ምልዕተ ጸጋ ምልዕተ ክብር ሆይ ተፈሥሒ ደስ ይበልሽ። ልህቅት ንጽሕት ክብረ ኩሉ ዓለም ክብረ ኩሉ ዓለም ለሰው ሁሉ ለዓለም ሁሉ ክብር የምትሆኝ ልህቅት ንጽሕት ሞ በሌ መርጠብ ብርጭቆ ነው። እኒያን ትቢያ እንዳይበንባቸው ጢስ እንዳይተንባቸው ቤት ሰፍተው ሰቅለው ያኖሯቸዋል። ባወረዷቸው ጊዜ በክብር እጅ ይውላሉ። ለሚያጠጣባቸውም ለሚጠጣባቸውም ክብር ናቸው። ቤት ሰፍተው ሰቅለው እንዲያኖሯቸው መንፈስ ቅዱስ አቀባ እንከርሰ እማይላታል በየጊዜው የጸጋ ክብር ይጨመርላታልና ለሚያጠጣባቸው ክብር እንደሆኑ ሥላሴ በእኛ ለማደራቸው ለሚጠጣባቸው ክብር እንደሆኑ እኛ ከሥላሴ ጋር ለመዋሃዳችን ምክንያት እርሷ ናትና። አንድም ልሁክተ አርጤክስስ በ3,000 መክሊተ ወርቅ የገዛት የወርቅ ጽዋ ነበረችው። በእርሷ ካልጠጣ ንጉሠ ነገሥት አይባልም። እመቤታችንም በክብር ፍጽምት ናትና። አንድም ልሁክተ ኤልሳዕ መምህሩ ኤልያስን ሸኝቶ ዮርዳኖስን ተሻግሮ ኢያሪኮ ደረሰ። ከበር የቆሙ የነቢያት ልጆች ርግ በራህ መላጣ አሉት። ተመጻጽኦ 2 ድባት አስነስቶ 42 ሕፃናትን አስፈጀ። ከዚህ በኋላ ወደ ከተማዋ ገብቶ ሰናይት ንብረተ ለዛቲ ሀገር አላቸው። የዚች ሀገር አኗኗሯ እንደምንድን ነው አላቸው። ሀገሪቱማ ሀገርን ትመስልን? የስንዴው ዘለላ እፍኝ መላ፣ የወይኑ ዘለላ ጽዋይ መላ። ነቢየ እግዚአብሔር ወማየ ብሔር አሰ እኩይ ውእቱ። ውሃው ግን ወላዲቱ ብትጠጣው መካን ያደርጋታል። መካኒቱ ብትጠጣው አንጀቷን ቆርጦ ሆዷን በጥብጦ ይገድላታል አሉት። አዲስ ሸክላ ጨው ጨምራችሁ አምጡልኝ አለ። አመጡለት። ነቁን አሳዩኝ አለ። ነቁን አሳዩት። ከዚህ ላይ ሆኖ ከመዝ ይቤ እግዚአብሔር አምላከ እስራኤል ፈወስክዎ ለዝንቱ ማይ ከመአልቦ እምኔሁ ይመክን። ከመዝ ይቤ እግዚአብሔር አምላከ እስራኤል ፈወስክዎ ለዝንቱ ማይ ከመአልቦ እምኔሁ ዘይመክን ወዘይመውት ብሎ ጸልዮበታል። አጣዕም
ክዎ ወለት ክዎ ሲል ነው። ይኸው ምሳሌ ነው። አዲስ ሸክላ የእመቤታችን፣ ጨው የጌታ ምሳሌ፣ ምረት የፍዳ የመርገም ምሳሌ። ምረቱ ከውሃው እንጂ ከመሬቱ እንዳልተገኘ ፍዳ መርገምም ከዲያብሎስ እንጂ ከአዳም ባህሪ ላለመገኘቱ ምሳሌ። ብርሃን ዘይትጠፍ የማትጠፋ ፋና አለ። በደብተራ ኦሪት ሙሴ አሮን በቀዳማይ ሰዓተ ሌሊት አብርተው በቀዳማይ ሰዓተ መዓልት የሚያጠፏት ፋና ነበረች። ከዚያ ሲለይ ብርሃን ዘይትጠፍ አለ። መቅደስ ዘይትትነሳ የማትፈርሺ መቅደስ አለ። እስከ ክርስቶስ ንጉሥ ትትሐነጽ መቅደስ ወእምዝ ትትመዘበር ካለው ሲለይ ነው። በትረ ሃይማኖት ዘይትጸንን ምስማኮሙ ለቅዱሳን በትር ካልኩ ብሎ ዘይትጸንን አለ እንጂ የቅዱሳን ሃይማኖታቸው የማትለወጪ የቅዱሳን ሃይማኖታቸው ሲል ነው። ሰአሊ ለነ ሀበ ወልድኪ ኄር ወመድኃኒነ ቸር አዳኛችን ከሆነ ልጅሽ ዘንድ አማልጅን። ይምሃረነ ወይሳለነ ስለ ጊዜው ስለ ዘላለማዊው ስለ ነፍስ ስለ ሥጋ ይደጋግመዋል። በውስጥ በአፋ በነፍስ በሥጋ ይምሃረነ ወይሳለነ ፈጽሞ ይቅር ይበለን። ይስራይ ኃጢአተነ ኃጢአታችንን ያስተሰርይልን ዘንድ ጸጋ አስተስርየተ ኃጢአት ይእቲ እንዲል አንድም ከኃጢአታችን ፍዳ ያድነን ዘንድ ሰአሊ ለነ ቅድስት ከኃጢአታችን ፍዳ ከሚያድነን ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕትም ማለት ሌሎች ሴቶች ቢነጹ ከነቢብ ከገቢር ነው። እርሷ ግን ከሐልዮ ከነቢብ ከገቢር ንጽሕት ናትና። ወይ ረብሰት በምንትኒ ዘፈጠራ ድንግል በህሊናሃ ወድንግል በሥጋሃ እንዲል። ጽኔትም ማለት ሌሎች ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አለባቸው። እርሷ ግን ቅድመ ጸኒስ፣ ጊዜ ጸኒስ፣ ድህረ ጸኒስ፣ ቅድመ ወሊድ፣ ጊዜ ወሊድ፣ ድህረ ወሊድ ጽኔት ናትና። ክብርትም ማለት ሌሎች ሴቶችን ብናከብራቸው ጻድቃን ሰማዕታትን ወለዱ ብለን ነው፣ እርሷም ግን ወላዲተ አምላክ ብለን ነውና። ልዩም ማለት እናትነትን ከድንግልና ድንግልና ከእናትነት ጋር አስተባብራ የምትገኝ ከእመቤታችን በቀር ሌላ አትገኝምና። አይኑ አነው ያሉ እንደሆነ ሳይብን አሳድሪብን፣ አልፋው አነው ያሉ እንደሆነ ለምኝልን። ልመናስ እንኳን በእመቤታችን በበቁ አባቶችም የለባቸውም፣ ገና ካፋቸው ሲወጣ ይደረግላቸዋል እንጂ። ይህንንም ሲጨርስ በያዘችው መስቀለ ብርሃን ባርካው ታደርጋለች። እርሱም ተባርኮ እጅ ነስቶ ይቀራል። አነሳስቶ ላስጀምረን አስጀምሮ ላስፈጽመን ለእግዚአብሔር ለአምላካችን ለእናቱ ለቅድስት ድንግል ማርያም ክብር ምስጋና ይሁን።